ሱካሩም ሲመጣ ደግሞ ወደ ሆስፒታል ሄጄ ስመረመር 13 ነጥብ ምናምን ነበር። መጨረሻ ላይ 5 ነው የመጣው ማለት ነው። የ3 ወር ቁመት መጀመሪያ ኪኒኒ ነበር ያው 1000 ጠዋት 1000 ማታ ውስጥ ነበረ። ከዛ እንደውም በጣም እንትን እያለ ህመሙ የተለየ ህመም ደግሞ ሲሰማኝ ሐኪም ቤት እንደገና ሲሄድ ወደ ኢንሱሊን ለወጡት። ኢንሱሊን ለተወሰነ ጊዜ 3 ቆየሁኝ ማለት ነው። እኔ ስኳር መኖሩን ያወቅኩት አክሲደንታል ነው። ማታ ሌሊት ላይ ጥሎኝ ሆስፒታል ገባው። ወዲያው ነው አይሲ ውስጥ የከተቱኝ። ኦልሬዲ በጣም ሀይ ነበር፣ ወደ 600 700 ምናምን ነበር እና ራሴን አላቅም ነበር ለተወሰኑ ቀናቶች። ከዛ በኋላ ያው በዛው ኢንሱሊን እንትን አረኩኝ። በዛ በተሰጠኝ የምግብ እቅድ የተስተካከለ መጣ። መጨረሻ ላይ 5 ነው የመጣው ማለት ነው። የ3 ወር ቁመት ሱካር ደግሞ በብዙ አቅጣጫ ነው የሚጎዳው። አንደኛ ራስን ህይወትንም ያጠፋል፣ ሁለተኛ ኢኮኖሚንም እና ይሄ በቀላሉ በሚበላ ምግብ ላይ ፎከስ አድርጎ መፍትሄ ማግኘት በእውነት እንደው ብዙ ለውጥ አይችበታል። ለምሳሌ አቶ ይሳቅ 1 ዓመት ያህል ቆይተሃል አይደለ? ከስኳር መድኃኒት ነፃ ሆነ። እንደ ኩራት አይላችሁ ስኳሬን ቀለበስኩት ምናምን ነገር በጣም እኔ እንደዚህ አይነት ሰው ሳገኝ እንኳን ደስ አላችሁ ነው የምለው። እውነት ሰላም ጤና ይስጥልን። ዛሬ ከሎዛ ኒውትሪሽን ኮንሰልቲንግ እና ቴራፒ 2 እንግዶችን ይዘን መጥተናል። እኚህ እንግዶች ለየት ያሉ እንግዶች ናቸው። አቶ ግዛውና አቶ ይሳቅ ይባላሉ። የስኳር ህመምን መቀልበስ የቻሉ ታካሚዎቻችን በሎዛ ክትትል የነበራቸው ታካሚዎቻችን ናቸው። እንግዶቻችን ራሳቸውን እንዲያስተዋውቁን ጋብዛቸው። ከአቶ ግዛውን ጀምር። በቅድሚያ ግን እግዚአብሔርን ማመስገን ወዳለው እግዚአብሔር ደግሞ ለተያዝንበት በሽታ መፍትሄ አድርጎ ሎዛን ስለሰጠ እናንተን ሙቀት ስለሰጠ እግዚአብሔርን አመሰግናለሁ። እና ስሜ ግዛው ጉራራ እባላለሁ። እድሜ 71 ዓመት ነኝ። ስሜ ይሳቅ ግዛው ጉራራ እባላለሁ። እድሜ ኦልሞስት አሁን 40 ዓመቴ ነው። እሺ አቶ ግዛውና ይሳቅ ስለመጡ እጅግ ደስ ብሎናል። ከሎዛ ደግሞ የመጣ ነው እኔና ዶክተር አበባ ነን። እኔ ዶክተር ሀና እባላለሁ፣ ጠቅላላ ሐኪም ነኝ። አጠገቤ ደግሞ ያለችው ዶክተር አበባ ትባላለች፣ የውስጥ ደዌ ስፔሻሊስት ናት። ዛሬ ከሁለቱ እንግዶቻችን ጋር ስላጋጠማቸው የጤና እክልና በምን መልኩ አሁን ያሉበት ደረጃ ላይ እንደደረሱ ዲስከስ እናደርጋለን። የመጀመሪያ ጥያቄያችን አንቺ ልጠይቂልን ዶክተር አበባ። ዛሬ አባትና ልጅ ነው ይዘን የመጣነው። ከዚህ በፊት ስንሰራ አንድ እንግዳ ምናምን ነበር የምንጋብዘው የነበረው አይደለም። ዛሬ አባትና ልጅ የጋበዝንበትም ምክንያት አለ። ሁለቱም እንግዲህ በደንብ ታሪካቸውን ይነግሩናል። ስኳር ህመም ነበረባቸው፣ ሁለተኛው አይነት የስኳር ህመም ነበረባቸው። አቶ ግዛው ከዛ በተጨማሪ የግፊት ችግር ነበረ፣ ኮሌስትሮል ነበረ አይደለም። እስኪ ከእሳቸውን ጀምርና የነበረውን የጤና ችግር ስንት ዓመት የቆየ የነበረ እንደነበር ጭምር ይገኛል። የደም ግፊቱ በጣም ረጅም ጊዜ ነው፣ ከ15 ዓመት ያላነሰ ነው። ያው እሱ በመድኃኒት እየወሰድኩ እኖር ነበር። ከዛ በኋላ ቆይቶ ያው ሱካሩ ደግሞ መጣ። ሱካሩም ሲመጣ ደግሞ ወደ ሆስፒታል ሄጄ ስመረመር ያው ተመረመርኩ፣ መድኃኒት ታዘዘልኝ። መድኃኒት እየወሰድኩ ቆይቻለሁ ማለት ነው። ስኳር እንዳለቦት ያወቁት ወይም ደግሞ ሊመረመሩ የሄዱት ምን ምልክት አይተው ነበር ራስዎት ላይ? በጣም እኔ እንደውም ሱካርም አልመሰለኝም፣ ደም ከፍ ብሏል ብዬ ነበር። ራሴን እየጨመደደኝ ነበረ። ደሞም ውሃ ይጠማኛል፣ ሽንት ደግሞ ቶሎ ቶሎ ያሸኛኛል። ከዛ አንጻር እንግዲህ ያው ሌላ በሰውነቴ ላይ ሌላ አይነት ነገር ሳይ ወደ ሐኪም ቤት ሄድኩኝ፣ ተመረመርኩ። ያው ሱካር እንዳለብኝ ነገሩኝ። እነሱ ደግሞ ያው መድኃኒት አዘዙልኝ ማለት ነው። እና ዶክተር አበባ ስለዚህ ፕሬዘንቴሽን ምን ትያለሽ? ኮመን ነው ወይ? አብዛኞቹ የስኳር ህመምተኞች የሚመጡበት ምልክት ምንድን ነው? ባንቺ ኤክስፔሪየንስ? አንደኛው አይነት የስኳር ህመም ሲሆን አሁን ሽንቴ ቶሎ ቶሎ ይመጣል፣ ውሃ ይጠማኛል፣ ይርበኛል ምናምን ብለውና ዲኬ ኮምፕሊኬት አድርገው የሚመጡ አሉ። የእሳቸው ኪሎም ቀንሰዋል አይደለ? ሲግኒፊካንት በጣም
ስንት ኪሎ ነበር? 83 ኪሎ ነበርኩኝ። አሁን መሀል ላይ ከታመምኩ በኋላ የሱካሩን እንትን ኃይል ሲጨምር ሆስፒታል ስመጣ በጣም ከ83 ወደ 70 ምናምን ቤት ገባ። ብዙ ማይታወቅ ግን ኮመን ፕሬዘንቴሽን ነው። የአይነት 2 የስኳር ህመም ያለባቸው ታካሚዎች እስከ 38-40% የሚሆኑት ክብደት ቀነስኩኝ ድካም ይለኛል ብለው ይመጣሉ። ይህ ብዙ ጊዜ አይታወቅም እና ሚስ ይደረጋል፣ ከሌላ ነገር ጋር ነው የሚያያዘው። ስለዚህ ኮመን ነው የሳቸው ፕሬዘንቴሽን ለማለት ነው። እና ወዲያው ነው መድኃኒት የጀመሩት? እዛ ከታወቀ በኋላ ህመሙ መድኃኒት ወዲያው ጀመሩ? አዎ ወዲያው ያው ኪኒኒ መጀመሪያ ኪኒኒ ነበር ያው 1000 ጠዋት 1000 ማታ ውስጥ ነበረ። ከዛ እንደውም በጣም እንትን እያለ ህመሙ የተለየ ህመም ደግሞ ሲሰማኝ ሐኪም ቤት እንደገና ሲሄድ ወደ ኢንሱሊን ለወጡት። ኢንሱሊን ለተወሰነ ጊዜ 3 ቆየሁኝ ማለት ነው። እንደታወቀ መድኃኒት መውሰድ አለቦት ሲባል መውሰድ አለመፈለግ መደንገጥ ነበረ ወይስ እንዴት ነበረ የእርስዎ አመለካከት ስለ በሽታውና ስለ መድኃኒቱ? ያው እንግዲህ ታመሜም ስለነበር ያው መቼም ሰው ሐኪም ቤት ሄዶ ለህመሙ መድኃኒት ተብሎ የሚሰጠውን ነገር ቶሎ መጠቀም ስላለበት ቶሎ ተጠቀምኩኝ። ያው ትንሽ እየወረደ መጣ። በዛ አይነት ቀጠልኩኝ ማለት ነው። እሺ አሁን ደግሞ የአቶ ይስሐቅን ታሪክ እንስማ ማለት ነው። እሺ አቶ ይስሐቅ መቼ ነበረ ይሄ ስኳር እንዳለብህ ያወቅከው? በምን መልኩ ነበር ዳግኖስ የተደረግከው? እንደው ኢንፎርሜሽን ብትነግረን። እኔ ስኳር መኖሩን ያወቅኩት አክሲደንታል ነው። ማታ ሌሊት ላይ ጥሎኝ ለሽንት ቀስቅሶኝ ነው ሄጄ ሽንቴን ሸንቼ መመለስ ግን አልቻልኩም። እዛው ፌንትን ያደረገኝ። ከዛ ያው እቴ ጋ ነበር የነበርኩት። እሷ አንስታኝ ወደ ሆስፒታል ገባው። ወዲያው ነው አይሲ ውስጥ የከተቱኝ። ኦልሬዲ በጣም ሀይ ነበር፣ ወደ 600-700 ምናምን ነበር የስኳር መጠን። እና ራሴን አላቅም ነበር ለተወሰኑ ቀናቶች። ከዛ በኋላ ያው በዛው ኢንሱሊን እንትን አረኩኝ። የተወሰነ ጊዜ ቆየሁኝ። ስለዚህ ፕሬዘንቴሽን ወይም ምልክቶችስ ምን ትያለሽ ዶክተር አበባ? እንግዲህ ይሄ ዲኬ ውስጥ ሆኖ ሽንታቸው ውስጥ ሽንት ውስጥ አሲድ ተገኘ ተብሎ ነው አይደል? አይሲ ውስጥ የነበረ ራሱ ስታ ይሄኛው ኮመን የአይነት 1 የስኳር ታካሚዎች ወደ ሐኪም ቤት የሚመጡበት ምክንያት ቢሆንም አይነት 2ቶችም በዚህ ሁኔታ ሊመጡ ይችላሉ። ስለዚህ እንግዲህ አንድ ስኳር ያለበት ሰው ምንም ምልክት እንዳለበት ሳያውቅ እሳቸው እንዳሉት ድካም ኖሮበት ይሄ ትከሻዬን አንገቴን ያዘኝ፣ ተጫጫነኝ፣ ደከመኝ፣ እንቅልፍ አጣሁኝ ብሎ ሊመጣ ይችላል። ወይም ደግሞ ውሃ መጥማት፣ መራብ፣ ሽንት መብዛት እና እንደዚህ ራስ መሻት ሆነው ሊመጡ ይችላሉ ማለት ነው። ስለዚህ አሁን መድኃኒቱን ከጀመሩ ስንት ዓመት ሆኖት አቶ ግዛው? የደሙ ቢያንስ ከ15 ዓመት ያላነሰ ነው። የሱካሩ ከ8 ዓመት ያው 8 ዓመት ሆኖታል መድኃኒት ከጀመሩ? አዎ ሆኖኛል። ከዛ መድኃኒቱን እንደጀመሩ የተጀመረሉት የመድኃኒት መጠን እና እየጨመረ ሄዷል አይደለ? ስለሱ ቢነግሩ። አይ መጀመሪያም ራሱ ከፍተኛ ስለነበረ ኪኒኒ 1000 ነው ጠዋት 1000 ማታ ነበረ የምወስደው። 1000 በቀን 2 ጊዜ እየወሰድኩ ሜትፎርሚን ነበር፣ እሱን ነበረ የምወስደው። ከዛ እሱን ለረጅም ጊዜ ስወስድ እንደገና ትንሽ የተለየ ህመም ሲሰማኝ ሲሄድ አይ እንትን ተብሎ ወደ ኢንሱሊን ተለወጠ። ኢንሱሊን ጀመር። ኢንሱሊኑ ለምን ያህል ጊዜ ወሰዱት? ኢንሱሊን ቢያንስ 6 ወር 8 ወር ድረስ ሳልወስደው 8 ወር ድረስ ወስጄዋለሁ። ወደ ሎዛ የመጡ ጊዜ የሚወስዱት መድኃኒት ለስኳሩ ምን ነበር? ምን ያህል ነበረ? ኢንሱሊኑን ነበረ እየወሰድኩ ወደ ኪኒኒው ተለውጦ ነበር። ኢንሱሊኑን ቆሞ ወደ ኪኒኒ ተለውጦ ነበር። ጧትና ማታ ነበረ የምወስደው። 1000 ጠዋት 1000 ማታ። የግፊቶቹም ሌሎችም በእኛም ጋር አሉ አይደለ? ዶክመንታቸው አምሎዲፒን 10 ሚሊግራም ይወስዱ ነበር ለግፊቱ። ከዛ ውጭ ቤታ ብሎከር ይወስዱ ነበር፣ ሽንት የሚያሸና ይወስዱ ነበር። ስለዚህ ለግፊቱ ወደ 3 አይነት መድኃኒት ይወስዱ ነበር። ለስኳሩም እንዲሁ ጠዋትና ማታ አንዳንድ ሺህ ይወስዱ ነበር። ወደኛ ጋር ሲመጡ የ3 ወር ክምችቶ ስንት ነበር?
ወደ ሎዛ ስመጣ ወደ 13 ነጥብ ምናምን ነበር። 13 አካባቢ። አይ ቲንክ በመምጣት የሚቀድመው ልጃቸው አቶ ይስሐቅ ነው አይደል? እሱ ነው። እስቲ ንገረን፣ ወደ ሎዛ ስትመጣ ነበረ? እኔ ሎዛ ስመጣ ከምግብ በፊት ያለው ወደ 300 ምናምን ነበር። የ3 ወር ክምችቱ 8.9 አካባቢ ነበር። ስለ ሎዛ እንዴት ሰማ? እንዴት ልትመጣ ቻልክ? ልመጣ የቻልኩበት ምክንያት ውጭ ያለች አንድ እህት ያለችኝ እና እሷም እንትን አድርገችኝ፣ ግዴ ለምሂድ ምናምን አለችኝ። ከዛ በኋላ እኔ እናንተን እንትን በሚዲያ ላይ በደንብ ቼክ አረኩ። ሲታከሙ የነበሩትንም ሰዎች አየው። በቃ ኦልሬዲ ቀጥታ ነው የመጣሁት። ስትመጣ ምን አይነት አገልግሎት ነበር ጠብቀኝ ነበረው? ያው የጠበኩትን ያገኘሁት። በእርግጥ መጀመሪያ መጣሁኝ፣ ጠዋት ሳምፕል ሰጠው። ከዛ በኋላ በዚህ ውጤት መሰረት ወደ ፕሮፌሰሩ ጋር ገባሁኝ። እዛ ከመግባቴ በፊት ግን ያው ዶክተሮቹ የነበሩት ዶክተሮች ማድረግ ያለብኝን ማድረግ የሌለብኝን የውጤቴን እንትን ነግረውኝ፣ ከዛ በኋላ የምግብ እንትኑን የአንድ ወር የምግብ እክሉን እንሰጥህና ከዛ በኋላ በየወሩ ቼክ እናደርጋለን የሚል እንትን ነበረኝ። በቃ እኔም በደስታ ፕሮፌሰሩን ጠብቄ ወረፋይን ጠብቄ ገባሁኝ። እዛ ያው ከሱም ጋር ተገናኘን። በቃ ያለው ነገር የምግብ እቅድ ወጣልኝ። በዛ በተሰጠኝ የምግብ እቅድ በቃ ራሴን እንትን አደረኩኝ። በየወሩ ክትትል ነበረ? አዎ በትክክል እየተከታተልክ ነበር? በትክክል። የምግብ እቅድ ውስጥ መከታተል ላይ ምን ችግር አጋጥሞ ነበረ? ስትሪክትሊ ያንን እቅድ መከተል ከብዶ ነበር ወይስ ቀሎ ነበር? ኤክስፔሪንስ ምን ይመስል ነበር የምግብ እቅዱን መከታተል? የምግብ እቅዱን መከታተል ብዙ አልከበደኝም። ኦልሬዲ ከዛም በፊት እኔ በራሴ ቮይድ ያረኳቸው ምግቦች ስለነበሩ የሱን የተሰጠኝን የምግብ እክል ሳገኘው ሞር በጣም ለኔ አገዘኝ። ለኔ ምንም ያህል እንትን አልከበደኝም። ምን ነበር ተስፋ ወደ ሎዛ ስትመጣ? አሁን እንግዲህ 30 መጀመሪያ ላይ ወይ 20 መጨረሻ ላይ ማለት ስኳሩ የተገኘበት ስሜቱ የሚከብድ ይመስለኛል። በዛ እድሜ ስኳር አለ ትልቅ ሰው በሽታ ተብሎ ስለሚታሰብ በተለምዶ ማለት ነው። ምን ነበር ስሜት? ምንድነው ተስፋ ወደዛ ስትመጣ? በጣም ያው ያስጨንቃል እንደ ማንኛውም እንትን፣ ግን በቃ ምንም አማራጭ የሌለው ነገር ስለሆነ ጤናዬን ግዴታ መጠበቅ ስላለብኝ ግዴታ በቃ ወደ መፍትሄው ማድረግ የምችላቸውን ነገሮች መሆን ያለበትን ለማድረግ ነው እንትን ሳርግ የነበረው። እሺ እንደነገርከን ከሆነ ወደ ሎዛ ስትመጣ የ3 ወር ክምችት 8.9 አካባቢ ነበር። ከዛ በየወሩ ደግሞ ይህ ምርመራ ሲደጋገም ነበር አይደለ? ሲሰራ ነበር። ከዛስ ውጤቱ እንዴት ነበር? ያን የምግብ እቅድ ተከትለ በሄድክ ጊዜ ለውጡ እንዴት አየኸው? ቁጥሩ እንዴት እየቀነሰ መጣ? መቼስ ታውቋለህ ብዬ አስባለሁ። ትከታተል ነበር? የመጀመሪያውን አንድ ወሬን የአመጋገብ እንትኔን ስጨርስ ኦልሞስት 7.3 አካባቢ ገባ። ከዛ በሁለተኛውም 7 ነጥብ ሆነ። ከዛ በሶስተኛው ዙር 6.7 አካባቢ 6.7 5 አካባቢ ሆነ። እየተስተካከለ መጣ። የመጨረሻው ሜጀርመንት ስንት ነው? አሁን የመጨረሻው እንትን ያደረኩት 4.9 ነው የ3 ወር ክምችቴ። ሰው አመጋገቡን ይመስላል። ጤናው የአመጋገቡ ውጤት ነው። በውጤቱ መሰረት የስኳር መጠንሽ ትንሽ ከፍ ብሏል። ጤና ይስጥልን። ይህ
ሎዛ የስነ ምግብ ማማከርና ሕክምና ማዕከል ነው። የስኳር፣ የደም ግፊት፣ የኮሌስትሮል፣ የክብደት መጨመርና ሌሎች ስር የሰደዱ በሽታዎች ተጋላጭነት ያሰጋውታል? እነሆ ወደ ማዕከላችን ሲመጡ በስፔሻሊስት ሐኪሞችና በስነ ምግብ ባለሙያዎች በመታገዝ የጤና ችግሮን የሚያስተካክሉበትን የአመጋገብ ስርዓትን አዘጋጅተንልዎታል። ሎዛ የስነ ምግብ ማማከርና ሕክምና ማዕከል 13 ነጥብ ምናምን ነበር። 13 ነጥብ ምናምን የ3 ወር ክምችቱ። እሺ። እና ከዛ ያው መድኃኒት እንትን በምግብ የምከታተልበትን ተሰጠኝ። ከዛው ያው በወሩ ደግሞ ተመልሼ መጣሁ። መድኃኒት ምን ያህል ነበር የሚወስዱት ወደ ሎዛ ሲመጡ? 6 ኪኒኖች ነበር የምወስደው ከደም ግፊቱ ጋር አንድ ላይ ማለት ነው። አንድ ላይ ማለት ነው። ለስኳር ውስጥ ሜትፎርሚኑን ስንት ነበር የሚወስዱት? 500 ጠዋት 500 ማታ 500። እሺ። እና እሱን እየወሰድኩ ነበር። ያው በወሩ ተመልሼ ስመጣ ያኛ ወደ 9 ከደማ 13 ከምናምን የነበረው ትንሽ ቀንሶ እንትን አለ። በዛው እንደገና ሌላ ምግብ ታዘዘልኝና በዛው ስከታተል ቆየው። በየወሩ ሳላቋርጥ ነበር የምመጣውና ጥሩ ነው እየተባለ እየተሻሻለ ነው ተባልኩኝ። መጨረሻ ላይ 5 ነው የመጣው ማለት ነው። በ3 ወር ክምችት 5 ነበር የመጨረሻ የተለኩት ማለት ነው። ኦኬ። የተሰጡትን የምግብ እቅድ እንዴት ነበር? በትክክል ነበር ሲከታተሉት የነበረው? ከባድ ነበር ወይ እሱን መከታተል? እንዴት ነበር? ጥሩ ነበረ። ለኔ ምንም አልከበደኝም። ያው ጥሩ ባለቤትም ስላለችኝ ጥሩ ልጅም ስላለችኝ በደንብ በሰዓቱ አዘጋጅተው ነበር የሚሰጡኝና እኔ ምንም የከበደኝ ነገር የለም እና በጥሩ ሁኔታ ተከታተል። ያው ቤትም በጥሩ ሁኔታ ተዘጋጅቶ ይቀርብልኝ በቁርስ ሰዓት ይቀርብልኛል፣ በምሳ ሰዓት ይቀርብልኛል፣ በራስ ሰዓት በቃ በስነ ስርዓት የተሰጠኝን ነገር እየተመገብኩ ከዛ እኔ ከሰውነት ያወቅኩት ራሱ ለውጡ ከሰውነቴ ላይ እየታወቀኝ መጣ። ምን ላይ መስተካከል አገኙ? ድካሙ ራሱ የለም፣ ይሄ የሚጨመድደኝ ነገር የለም እና ሽንትም ይሄ ቶሎ እንትን የሚለው ነገር እሱም ቀንሷል። ብዙ ለውጥ አይቼበታል። እንግዲህ አሁን የ3 ወር ክምችቶ ከ13 አካባቢ ተነስቶ 5 ላይ ደርሷል። ይሄ ስንት ወር ሆኖት ማለት ነው ክትትል ከጀመሩ? 5 ወር የ5 ወር ውስጥ 5 ወር። እንግዲህ አሁን ሳይንቲፊካሊ እናብራራው ብንል ሄሞግሎቢን ኤዋንሲ በየ3 ወሩ እንግዲህ 3% በላይፍ ስታይል ሞዲፊኬሽን ይቀንሳል ተብሎ ቢታሰብ ራሱ ከ12.5 በጣም ሰፊ ነው የሚሆነው። ይሄንን አሁን እኛ ክፍል ውስጥ በምንማረው ወይም እኛ በምናስተምረው ሳይንቲፊክ ጀስቲፊኬሽን አይብራራም፣ ግን ይሄ ሀፕን ያደርጋል። እኔ ብዙ ጊዜ ጋብዛለሁኝ ሌሎችም እንደዚህ የሕክምና ባለሙያዎችን ምን ማለት ነው ይሄ? ምክንያቱም የተለያዩ ላቦራቶሪዎች ናቸው ተሰርተው የሚመጡት እነዚህ አይነት ውጤቶች። ከ12.5 መድረስ ማለት ምን ማለት ነው የሚለው ሚኒንጉ በጣም ብዙ ሪሰርች የሚያስፈልገው ብዙ ያልገባን ነገር እዚህ አሁን ሕክምናው ላይ እንዳለ ነው አንዱ የሚያሳየው በትክክል። ዶክተር በእርግጠኝነት እንደው አሁን ስለ ምግብ ስላነሳሽ ተመልካቾቻችን ምንድን ነው ይሄ ለየት ያለ ምግብ ነው ምንድን ነው ምናምን ብለው መጠየቃቸው አይቀርም እና እንደው እንደ ምሳሌ ምን አይነት ነበር ምግቡ? የአንድ ቀን እንኳን ሜኖቹን ቢነግሩን ደስ ይለናል። ያው በጁስ መልክ የሚቀርቡ የታዘዙ እንትኖች አሉ። መጠናቸውን በታዘዘው መጠን ይቀርባሉ። ምግብም እንደዛ፣ ምሳ ሰዓትም እንደዛ የተለያዩ ነገሮች ናቸው የሚቀርቡት። ዶክተር አንድ ነገር አሁን ተመልካቾችን ሁል ጊዜ ይጠይቃሉ አይደለም? የምግብ እቅዱን ንገሩን ወይም ደግሞ መተው እገሌ የምግብ እቅድህን ስጠኝ ምናምን ብለው የሚጠይቁበት ጊዜ አለ። ይሄ ትልቅ ማስተማሪያ ይሆናል። የልጅ የምግብ እቅድ ለአባት ስለማይሆን ነው አባት እንደገና መተው እንትን ያሉት። አዎ፣ ከሱም በተጨማሪ ደግሞ እሳቸው ተጨማሪ ደም ግፊት ደግሞ አለ። አዎ፣ ስለዚህ የምግብ እቅድ ሲዘጋጅ አንድ በሽታ ያለበትና 2 ያለበት 3 ያለበት የተለያየ ነው የሁሉም። ለዛም ነው የአንዱን የምግብ እቅድ ለሁሉም መስጠት ማንችለው። ይሄንን ግንዛቤው ነበራችሁ? እኔ ነበር። ኦኬ። ስለዚህ ለዛም ነው እኔ የመጣሁት። የኔ የጤና እክል ለሱ ላይሆን ይችላል፣ ደግሞም አይሆንም።
ስለዚህ ለዛ ነው ይዤው የመጣሁት። ግዴታ ውጤቱ መታወቅ ስላለበት ከውጤቱ ተነስቶ ስለሆነ የምግብ ዝግጅት የሚደረገው ለዛ ነው ይዤው የመጣሁት። ቅድምም ዶክ ያልሽው የሄሞግሎቢን ኤዋንሲው በጣም ትልቅ የሆነ መሻሻል ብዙም ኤክስፕሌን አይደረግም ብለሻል እና በዚህ ዙሪያ ዲስከስ እናደርግ ነበረ ከፕሮፌሰርም ጋርና ምን ተብሎ ይታሰባል? እንደምናውቀው የታይፕ 2 ዳያቤቲስ ዋና እንትን ፓቶሎጂ ኢዝ ዘ ኢንሱሊን ሬዚስታንስ አይደለ? በተለይ መጀመሪያ ላይ የኢንሱሊን ዴፊሽንሲ የለም። በእርግጥ በሽታ አድቫንስ እያደረገ በሄደ ቁጥር ቤታ ሴል ኤግዞሽን ይኖራል፣ ኢንሱሊን ይቀንሳል። ግን ብዙ ጥናቶችም የሚያሳዩት ምንድነው ኢንሱሊን ሬዚስታንስ እስከሆነ ድረስ ችግሩ እሱን መቅረፍ ላይ ነው መጀመሪያ አትኩሮት ማድረግ ያለብን ተብሎ ነው የሚታመነው። እና ምንድነው ሐሳቡ ያንን ኢንሱሊን ሬዚስታንስ ካልቀረፍ ነው ያን በሽታ ኦራል ሃይፖግላይሴሚክ እንትንም ሰጠናቸው ኢንሱሊንም ሰጠናቸው ዘላቂ መፍትሄ አይደለም ያመጣው። ዘላቂ መፍትሄው is working on the insulin resistance ወይም ኢንሱሊን ሴንሲቲቪቲ መጨመር ነው። ስለዚህ በሚታቀድላቸው የምግብ አይነት በላይፍ ስታይል ሞዲፊኬሽን ነው ደግሞ ይሄንን ኢንሱሊን ሬዚስታንስ የምንቀለብሰው። እነሱም የቀለበሱት ይሄን ሬዚስታንስ ነው ማለት ነው። ሄሞግሎቢን ያንሳቸው ተመለሰ ማለት አይደለም። እስማማለሁ። ፖይንቴ ምንድነው? በሳይንሱ መሰረት ሄሞግሎቢን ኤዋንሲ ማለት ቀይ ደም ሴላችን ላይ የተቆራኘው የግሉኮስ እንትን መጠኑን ነው አይደለ የሚያሳይ። ቀይ ደም ሴል ተርኖቨሩ በየ3 ወር ነው ብለን ብናስብ ስለዚህ በየ3 ወሩ ሜጀር የምናደርገው ሄሞግሎቢን ኤዋንሲ በዚህ ምክንያት ነው ከቀይ ደም ሴል ጋር ባለው ሪሌሽን ማለት ነው። እና ይሄን ያህል ፐርሰንት ይቀንሳል ተብሎ የሚታሰበው ለዛ ነው። በላይፍ ስታይል ሞዲፊኬሽን ለምሳሌ 3% ይቀንሳል፣ ሜትፎርሚንን ብናይ 2% ይቀንሳል አይነት የሚባለው ይሄ ከ12.5 መድረስ ማለት ከቀይ ደም ሴል ተርኖቨራችን ጋር አይሄድም። ስለዚህ አሁን እኔ በሳይንስ ግን ከ13.5 የደረሰው እኮ 3 ወር አልፎታል እኮ 5 ወር። ስለዚህ ኦልሞስት ሁለተኛ ተርኖቨሩ ላይ ነው ማለት ነው እንደዛ የደረሰው። አሁን ስቲል ሰፊ ነው በጣም። ይሄንን አሁን በሳይንስ አብራሪ ብትኝ አላብራራው ግን ዴይ ቱ ዴይ ግን it actually happened ነው ተፈጥሮ አየነው እነሱ ላይ ማለት ነው። ከአመት በላይ አሁን በዚህ በእንትን ሰርቻለሁና እንደዚህ አይነት እንትኖች አሉና ይሄ ለሪሰርች ክፍት የሆነ በጣም ብዙ ሰዎች ሊመራመሩበት የሚችሉት አስፔክት ነው ያስባሉ። ላብራቶሪ እንዳንል 3-4 ላብራቶሪ ቼክ አስደርጌ ያውቃለሁ እኔ ፐርሰናሊ እንዳስደርግም ነበር እዛው ውስጥ በጣም ጋቡ ሲሰራ ግን ሪሊ ሀፕን ያደርጋል ነገርና ለሪሰርች ክፍት ነው ለማለት ነው። እዚህ ላይ እንሰራበታለን ወደፊት ማለት ነው ጤናው ላይ። እሺ ይሄ ጥያቄ ለሁለታችሁም ነው። መጀመሪያ አቶ ግዛው ለጠይቁት ሎዛ ጋር ክትትሎትን ከጨረሱ በኋላና የ3 ወር ክምችቱ ተስተካክሏል ከተባለ በኋላ የአኗኗር ዘዴያችሁ ወይም ደግሞ ላይፍ ስታይሉ አመጋገብ ዘዴው እንዴት ነው? ወደ በፊቱ ተመለሱ ወይስ በዛው ቀጠሉበት የሚለውን ደግሞ ቢነግሩ። እኔ ያው በተሰጠኝ እንትን ነው እስካሁንም ያለሁት ወደ ነበረበት አልተመለሰም። ተስተካክሏል ብሎ ወደ ኋላ መመለስ አልነበረም። አዎ ለዛም ነው ተስተካክሎ የቆየው የ3 ወር ክምችቱ ማለት ነው። አሁንም ወደፊት የሚያስቡት እንደዛው ነው እንጂ ድኛለው ካሁን በኋላ ወደ በፊት አበላሌ ብመለስም የሚል ነገር። እሺ አንተስ? እኔም ተመሳሳይ ነው። ወደ ኋላ አልመለስም። አንደኛ ምግቡ በጣም ሄልዚ ነው፣ አሪፍ ነው፣ አያጨናንቅም፣ የረሃብ ስሜት የለውም። በጣም አሪፍ የሆነ የምግብ እንትን ነው። ስለዚህ መመለስ አይታሰብም። ሁልጊዜ የማስበው ከዚህ በፊት የነበረ አሁን ስኳሩን ከማወቅ በፊት የነበረ ግንዛቤ ላይፍ ስታይልህ እንዴት ነበር? ይሄ ነገር ጤናማ አመጋገብ አይደለም ብለህ ለምሳሌ ምግብን አቮይድ ታደርጋለህ ወይስ ታገኘውን ነው? እስኪ እሱን ንገረኝ። ያገኘሁትን ነው የምበላው። ሰዓቴንም አልጠብቅም። ያገኘሁትን ነው። በተለይ ፋስት ፉዶችን አበዛለሁ በጣም ከስራዬም አንፃር ጊዜም ሰዓትም ስለሌለኝ በቃ እንደ በርገር እንደ ሚሪንዳ ኮካ እንደዚህ አይነት የተጠበሱ በብዛት መመገባቸው እነዚህ ነበሩ። አሁን ስለ ሪላፕስ ካወራን አይቀር ይሄን ተከታትለው የተሰጣቸውን የምግብ እቅድ ላይፍ ስታይል እስካልተከተሉ ድረስ በዛው የተሻሻለ የሄሞግሎቢን ኤዋንሲ የሚሆን የጤንነት ሁኔታ እንደማይቀጥል ነው ምናምነው አይደለ? ስለዚህ ስለ ሪላፕስስ ምን የምትነግሪኝ ነገር አለ ከሳይንሱ አንፃር? ያው ብዙ ጊዜ እንግዲህ ስኳሩ ተቀለበሰ ስንል አይ ሪላፕስም አለ እኮ ኮሜንት ብዙ ጊዜ እንሰማለን፣ ኮሜንታችን ላይ እናገኛለን አይደለም?
ፖይንቱ ምንድነው? ሪላፕስ ተመልሶ ስኳሩ ሊመጣ ይችላል ወይ? ወደዛ ላይፍ ስታይል ከተመለሰ ለምን ተመልሶ አይመጣም? ያ በሽታውን ያመጣው ችግር የአኗኗር ዘይቤ ጋር ከተመለሰ ይመለሳል፣ ምንም ጥያቄ የለውም። ከዛ ውጪ ለምሳሌ ረጅም ጊዜ የቆየ ከሆነ ኢንሱሊን ምናምን የሚባሉ ሌሎች ፋክተሮችም ይኖራሉ። ሳይንቲፊክ ስለሆነ ብዙ እዚህ ጋር እንትን ላለ ማለት ነው ይመለሳል። ምን ከሆነ ወደ ነበሩበት ያኗኗር ዘይቤ ከተመለሱ ይመለሳል። ግን እዚህ ጋር አንድ ማስመር የምፈልገው ነገር አለ። ይህን ቢመለስ እንኳን ለምሳሌ አቶ ይስሐቅ 1 ዓመት ያህል ቆይተሃል አይደለ? ከስኳር መድኃኒት ነፃ ሆነ ሄሞግሎቢን A1C 4.95 ሆኖ ቆይተሃል። ቢመለስ እንኳን ተመልሶ ካልተመለሰ ማለት ጭራሽ ስኳራቸውን ቀልብሰው ከማያውቁ ለምሳሌ ሄሞግሎቢን A1C 12 የነበረ ስቲል 12 ወይም 10 የነበረና ስኳር መድኃኒት አቆሞ ኮምፔር ሲደረጉ ለ1 ዓመት ወይም ለ6 ወር ራሱ መቀልበሱ የኩላሊትን ችግር የካርዲዮቫስኩላር የምንለው ልብና የደም ኮምፕሊኬሽኖችን ስኳርን ተከትሎ የሚመጡ ኮምፕሊኬሽኖችን በጣም በብዙ ፐርሰንት 33%፣ 40% በላይ አንዳንድ ሪሰርቾች ላይ እስከ 70% ይቀንሳል ስኳሩ ተመልሶ መጥቶ እራሱ። ስለዚህ በተቻለ መጠን አሁን እኔ በጣም እንደው ይሄንን ነገር አድቮኬት ማድረግ የምፈልገው ለዚህ ነው። ታገሉ፣ ለመቀልበስ ሞክሩ። ከተቀለበሰ ሰየው አሁን ሁለቱም በደንብ ምሳሌ ሊሆን ይመለሳል የሚለው አይዲያ ተስፋ ሊያስቆርጣቸው አይገባም። ቢመለስ እንኳን ያቺ ተቀልብሶ የቆየበት ጊዜ በጣም ይጠቅማቸዋል ጤናችሁን ኢን ዘ ሎንግ ተርም የሚመጣውን ኮምፕሊኬሽን ነው ያልሽን ያለሽው ማለት ነው። በደንብ ሰፊ የሆነ ጋፕ አለ። እስከ 70% ማያውቁ ሰፊ የሆነ ጋፕ አለ። ስለዚህ መታገሉን ፕሪፈር አደርጋለሁ። አይ ስለሚቀለበስ ብሎ እንደው ተከባለ እንዳይ ለመቀልበሱን እንዳያስቡት ከማድረግ ማለት ነው። ኮሚትመንቱም ደግሞ ቀላል አይደለም። መድኃኒት ውጦ ከዛ እንደፈለጉ እየበሉ መኖር አይደለም። እያንዳንዱ የምትበሏት ላይ እንቅስቃሴው ላይ በጣም በጥንቃቄ የሚደረግ ነገር ነውና እዚህም ላይ በጣም ጉብዝና ይጠይቃል። እና ሌላ ደግሞ ከናንተ ለእንግዶቻችን ሼር እንድታደርጉላቸው የምንፈልገው ምንድነው ብዙ እንግዲህ ኢትዮጵያ ውስጥ በጣም ብዙ የስኳር ታማሚዎች አሉ። እንደውም ዶክተር ቅድም ዲስከስ እያደረግን ነበረ ከ4.5 አካባቢ እስከ 5 የሚደርስበት ጊዜ አለ። ስለዚህ ይሄን ሁሉ ታማሚዎች ባሉበት እና ደግሞ ስኳራቸውን ለመቆጣጠር እየሞከሩ ያሉ ታካሚዎች ባሉበት ሀገር ነው ያለነውና እስቲ ለነሱ ደግሞ እንዲህ ማድረግ አለባችሁ እኛ በዚህ መልኩ ሶሉሽን አግኝተናል ብላችሁ ኤክስፒሪየንሳችሁን ሼር ማድረግ ወይም ደግሞ ምክር ማካፈል የምትችሉት ካለ ከአቶ ግዛውን ጀምርና። መቼም ያው እንግዲህ ይህንን በሽታ ሱካርና ደም ኮሌስትሮል ያለበት ሰው መቼም እኛ መፍትሄ ብለን ወደ ሕክምናው ቦታ ወደ ሎዛ መጥተው የሚሰጣቸውን ነገር ተግባራዊ አድርገው ሲያዩት ራሳቸው ለውጣቸውን እዛ ላይ ያዩታል ማለት ነው። ስለዚህ አቶ ግዛው በምግብ ህክምና ትልቅ ለውጥ እንደሚገኝ አንድ ምስክር ነው ማለት ነው። እና በዚህ ህክምና ፕሮሰስ ሲያልፉ ማለት ነው መድኃኒቱን በምን መልኩ ነው እየተቀነሰ የመጣው? ያው እንግዲህ ሞስታቸው ክኒኖች እየቀነሱ የመጡት ከምግቡ ከሞስተው ምግብ ከዛ ከማገኘው የጤና ፍቱን መድኃኒት ከመሆኑ የተነሳ ከዛ የተነሳ ነው በየወሩ ቼክ እየተደረገ ነው። በሱ መሰረት ነው እየተቀነሰ የመጣው። በሱ መሰረት ነው እየተቀነሰ የመጣው። እንደውም ከአንድ ቀን አርፌ አንድ ቀን እንደወስድም የተደረገው ከውጤቶቹ የተነሳ ነው። ከሚያሳዩት ከውጤቶቹ የተሻለ እየቀነሰ የመጣበትን መንገድ ያ ስለሚገልጽ ከዛ የተነሳ ነው መድኃኒቶቹም ፊት 6 ነበረ ወስደው 8 ነበረ እየቀነሰ የመጣው ከዚህ አንፃር ነው። ከመወስደው ከምግቡ አንፃር ነው ማለት ነው። ለውጥ ላይ መሰረት አድርጎ ነው ማለት ነው። አዎ። እሺ አቶ ይስሐቅስ እንዴት ነበር እየተቀነሰ የመጣው? ለህብረተሰቡስ ምን ይመክራሉ ለስኳር ታማሚዎች? ለተመልካች የምናገረው ነገር ቢኖር ምንድነው የኔ ስኳር እንትኔ በየወሩ የምግብ ህክምናውን ከወሰድኩ በኋላ በየወሩ ምርመራ አድርጋለሁ። ከዛ በዛ በውጤቴ መሰረት ነው መድኃኒቱ እየተቀነሰ የመጣው። ኦልሞስት አሁን የመድኃኒት ካቆምኩ ወደ 9-10 ወር ሆኖኛል። ለተመልካች የምለው ነገር ምንድነው አንደኛ መጀመሪያ ሰው ለዚህ ነገር ራሱ ማዘጋጀት መቻል አለበት፣ ቆራጥ መሆን መቻል አለበት።
ቁራት ከሆነ የማይቻል ነገር የለም፣ የማይደረግ ነገር የለም። እኔ በራሴም ስላየሁት እና ይህን ነው የምለው ነገር። አይ ቲንክ ልታነሺ የፈለግሽው መድኃኒት ዝም ተብሎ አይቆምም አይደለም? ያቺ ሀሳብ ናት። አይ ቲንክ እነሱም እየነገሩ ብዙ ሰው እንደዛ ይመስለዋል። በቃ ሎዛ እንደመጡ መድኃኒታቸው የሚቆም ነው የሚመስላቸው። ትልቁ ችግር እሱ ነው። ስለዚህ እንደማይቆም በደንብ አስረድተውናል እነሱ። በሂደት በየጊዜው ላብራቶሪ ውጤት እየተሰራ ውጤቱ ባሳየው መልኩ ዶክተር እያያቸው ነው የመድኃኒቱ መጠን መቀነስ የሚወሰነው ማለት ነው። አዎ የመድኃኒት ሕክምናው ጠላት አይደለም። የዚህ የስነ ምግብ ሕክምናው አንዱ ፒላር አንዱ ማዕዘን ነው እንጂ ይሄ በደንብ መሰመር አለበት። እንግዲህ ምግብ ይባል እንጂ ከምግብ ተጨማሪ ሌላው የላይፍ ስታይል ያኗኗር ዘይ የምናስተካክለው ነገር እንቅስቃሴ ነው። እንደ ሎዛም የምንመክራቸው አይደለም። ምን የተመከሩት እስኪ ምን ነበር የተመከራችሁት? ያው እንግዲህ በቂ እንቅልፍ፣ በቂ ረፍት ማድረግ ያስፈልጋል። በቂ እንቅስቃሴ ማድረግ ያው መድኃኒትም እንደሆነ ተነግሮናል። ያንን ደግሞ ተግባራዊ አድርገናል። ከዛም አንጻር ነው ውጤትም ላይ ደረስነው ማለት ነው። ላይፍ ስታይል ሞዲፊኬሽን ሲባል በብዛት ሰው ምግብ ነው የሚመስለው። አዎ ግን በእኛም በጤናም ሲመጡ ጨምረን ከምንመክራቸው ነገሮች ጋር በቂ ውሃ መጠጣት፣ በቂ ረፍት ማድረግ፣ እንቅስቃሴ ማድረግ የመሳሰሉት ናቸው ማለት ነው። ተመሳሳይ ነው አሳቅም ጋር አይደለም? ተመሳሳይ ምን ልታዘባለሁ ለክትትል የሚመጡ ለምሳሌ በሳምንት 3 ወይም 2 ይመዘግባሉ አይደለ? ዕለታዊ ስኳራቸውን ሎዛ ለክትትል ሲመጡ አንዳንዴ በጣም ከፍ ይላል፣ ሌላው ሬጉላር ሆኖና እቺ ነገር እንዲከፋለች ያ ቀን እንቅልፍ አልተኛውም ነበር ይላል። ይሄን ያህል ነው ኢፌክቱ ማለት ነው። የነሱ አንደርስታንዲንግ ይገርመኛል። እና ዶክተር እንዳትቆጭኝ እዚህ ጋር እንቅልፍ ስላልተኛ ሆኜ ነው እዚህ ጋር እንዲጨመረው ብለው ይላሉ። ብዙ ጊዜ አይነገርለትም። እንቅልፍን በተመሳሳይ ሰፊው እናወራበታለን አንድ ፕሮግራም ይዘን በዲያቤቲክ ሕክምና በስኳር ሕክምና ላይ በአግባቡ እንቅልፍ መተኛት ራሱ የሕክምናው አንድ ክፍል መሆኑ እሱም ጭምር መታወቅ አለበት። እንግዲህ አሁን የሁለቱ አሪፍ ማሳያ ነው። እሱ ስኳርን መቀልበስ የቻለ ልጅ፣ አባት ደግሞ ስኳርን መቆጣጠር የቻሉ ኦልሞስት የቀለበሱ በሂደት ወደዛው እንደሚሄዱ ያስታውቃል። ቀደም ብለን ይዘናቸው ነው እንጂ ትንሽ ብንቆይ ቀልብሰውት ነበር የምናገኘው። ኔክስት ፕላናችን እሱ ነው፣ መድኃኒቱን ማቆም። ምክንያቱም ዕለታዊው ስኳራቸው በጣም እየወረደ ስለሆነ የ3 ወር ክምችቱ በጣም አነስተኛ ስለሆነ ኦልሬዲ ያቆማሉ ከዚህ በኋላ የስኳር መድኃኒቱን። ሌሎች ኢንዲኬሽን ሌሎች የምናወራቸው እንትኖች ከሌሉ በስተቀር ማለት ነው። ነጥቤ ምንድን ነው? ይሄ ስኳርን መቀልበስም ሆነ ስኳርን በአግባቡ መከላከል እንደው የኛ ሰው ብዙ ጊዜ መድኃኒት ይጠላል። አይ መድኃኒት እንደው ቀረልኝ ከማለት ያለፈ መሆኑ አንደርስታንድ መደረግ አለበት። ኩላሊትን መጠበቅ ነው፣ ልብን መጠበቅ ነው፣ ስትሮክን መከላከል ነው፣ እግር እንዳይቆረጥ አምቡሌት እንዳይደረግ መከላከል ነው። አሁን እናንተ ያገኛችሁት ጥቅም ከዛ በተጨማሪ ኢኮኖሚካሊ ራሱ ቀልል አይደለም። በየወሩ የሚወጣው ገንዘብ ስኳር ተብሎ እንደ ሀገር ምክንያቱም በብዛት እንደዚህ አሁን ለተላላፊ ላልሆኑ በሽታዎች የሚገለጠው አባት፣ ወንድም፣ ትልልቅ እናት አይነት ነገር ይሄ የቤተሰብ አስተዳዳሪ። ስለዚህ እነሱን አድሚት ማድረግ፣ እነሱ መተኛት፣ እነሱ ለሌሎች የስኳሩ ኮምፕሊኬሽኖች መጋለጡ ራሱ ሙሉ ቤተሰቡን ነው የሚያጠቃው ማለት ነው። ከቤተሰብም አልፎ ሀገርን እንትን ይላል። ከዛ ውጪ ምን አለው መሰለሽ አሁን ስኳሩ በጣም ከፍተኛ ሆኖ ደም ውስጥ ቆየ ማለት ይሄ ኢንሱሊንን የሚያመርትልንን ቆሽታችንን ቶክሲክ ነው። ግሉኮቶክሲሲቲ ማለት ነው። አዎ ግሉኮሱ በጣም ከፍ ብሎ ስኳሩ ከፍ ብሎ መቆየቱ ትንሽ እንኳን የምትመረት የነበረችውን የኢንሱሊን መጠን ያጠፋታል። እሱን ራሱ ማለት ግሉኮቶክሲሲቲ አሁን ያልሽው። ስለዚህ ኮንትሮል የምናደርገው ያቺ እንኳን የቀረችን ሪዘርቫ እንዳትጠፋ ጭምር ነው። እቺ በደንብ መታወቅ አለባት። ከዛ ውጪ እንደ ኩራት አይላችሁም? አሁን ስኳሬን ቀለበስኩት ምናምን ነገር ሳይልም እኔ እንደዚህ አይነት ሰው ሳገኝ እንኳን ደስ አላችሁ ነው የምለው። እውነት መባልም አለበት። ሳይኮሎጂካል ቤኔፊቱም ቀላል አይደለም። ስለዚህ እኔ በጣም ነው ማበረታታው እንደዚህ አይነት ታካሚዎች ማለት ነው። እኔ አንድ የማሳድገው ልጅ ነበረና በተለይ ሱካርና ደም ግፊት ሲባል በጣም ነው ውስጤ እንትን የሚለውና ያ የማሳድገው ልጅ በብዙ እንትን ብሎ ያው ሞቷል።
ኩላሊት እጥበት ሁሉ ውስጥ ሁሉ ገብቶ ዳያሊሲስ እያደረገ ምን የስኳር ታካሚ ነበር? ሱካር ነበረበት። ሱካር ነው ለዚህ ሁሉ ያደረሰው ሱካር። ኦኬ። ስለዚህ ሱካር ደግሞ በብዙ አቅጣጫ ነው የሚጎዳው። አንደኛ ራስን ህይወትንም ያጠፋል፣ ሁለተኛ ኢኮኖሚንም ያጠፋል። ለዛ ዳያሊሲስ አሁን በቅርብ ጓደኛዬ ሞቷል በዚህ ስኳር። አዎ። እና ብዙ ነገር ተደርጎ ኢኮኖሚው ራሱ ቀላል አይደለም። የልጆች ቅርጽ ነው እንደውም ይዞ የሚሄደው እና ይሄ በቀላሉ ምግብን እንደው በሚበላ ምግብ ላይ ፎከስ አድርጎ መፍትሄ ማግኘት በእውነት እንደው ለሚመለከቱ ሁሉ ነገ ከነገ ወዲያ ሳይሉ ወደ ሎዛ ሄደው ይሄንን መፍትሄውን ማለት ነው እኛ ያገኘንበት እዛ ነው። እኛ ብዙ እንትን ብለናል፣ ብዙ ውጣውረድ እንትን ብለናል። ከመጀመሪያ ግን መፍትሄውን ያገኘነው እዚህ ስለሆነ መፍትሄ ስላለ ወደዚህ ቢመጡ ብዬ ሰጣለሁ። ስለዚህ አሁን በሰማነው መሰረት ከሳቸው ምን ያህል ሶሉሽኑ ማግኘታቸው በጊዜ እድለኛ መሆናቸውን ነው የሚያሳየው። ምክንያቱም ብዙ በስኳር ተጎድተው ያለፉ ሰዎችን እየነገሩን ነው። ዳያግኖስ ከተደረጉትም በተጨማሪ ደግሞ ሳይታወቅላቸው ስኳር ያለባቸው ስንት ፐርሰንት አካባቢ ነው ያሉት? እስከ የተለያዩ ሪሰርቾች አሉ። እስከ 5.8% አለ፣ 5% አለ፣ 4% ስኳር ኖሮበት ዳያግኖስ ያልተደረገ ማለት ነው። ይሄን ሁሉ ስኳር ያለባቸው ዳያግኖስ በኢትዮጵያ ዳያግኖስ ያልተደረጉ። ስለዚህ ተመልካቾቻችንን እንጋብዛቸዋለን። ሌላቸውም ስኳር ሊኖር ይችላልና ተመርመሩ። የሕክምናውንም ኢፌክቲቭነስ አንድ ማሳያም ናቸው። ፒክ አድርገን ለማምጣታችን አባትና ልጅ መሆናቸው ደግሞ በጣም ትልቅ ምን ያህል የሕክምናውን ኤፊሽንሲ ነው የሚያሳየው። የዚህን የምግብ ላይ ያተኮረ ሕክምና ማለት ነው። እንግዲህ የዛሬው የሎዛ ፖድካስት ይሄን ይመስል ነበር። በጣም ኢንትረስቲንግ ዲስከሽን ያደረግነው ዶክተር አይደለም እስከዛሬ ከነበሩንም አባትና ልጅ ናቸው። ተመሳሳይ ሂስትሪ ያላቸው ሁለቱም በጣም የተሳካ ሆኖላቸዋል ህክምናው ፕሮሰሱ ማለት ነው። ስለዚህ የዛሬው ዲስከሽናችን ይሄን ይመስላል። በሚቀጥሉት ኤፒሶዶቻችን ደግሞ ልክ እንደዚሁ ኢንትረስቲንግ የሆኑ ታሪኮችን ይዘንላችሁ እንመጣለን። እና ዶክተር አበባ በስኳር ብቻ ሳይሆን ሌሎችም በሽታዎች ላይ ዲስከስ የምናደርግ ይሆናል። ከዚህ ውጪ ደግሞ እንዲቀርብላችሁ የምትፈልጉት አይዲያ ወይም ደግሞ ማውራት የምትፈልጉበት ቶፒክ ካለ እባካችሁ ኮሜንት ላይ ሀሳባችሁን አስተያየታችሁን መግለጽ ትችላላችሁ እና እንጋብዛችኋለን። በሚቀጥለው ኤፒሶድ እስክንገናኝ ደግሞ የዛሬው እንግዶቻችን አቶ ግዛውና አቶ ይሳቅን ከልብ ማመስገን እንፈልጋለን። እኔና ዶክተር አበባ በሎዛ ኒውትሪሽን ኮንሰልቲንግ እና ቴራፒ ስም ማለት ነው። በቀጣይ ኤፒሶድ እስክንገናኝ ደህና ሁኑ።